ሚካኤል፣ ገብርኤል፣ ሩፋኤል። እነዚህን ሶስት ስሞች ሁላችንም እናውቃቸዋለን። በሰማያት ካሉ ኃያላን መካከል በግንባር ቀደምትነት ይጠቀሳሉ። ነገር ግን አራተኛውስ? በእግዚአብሔር ዙፋን ፊት ከሚቆሙት ታላላቅ ሊቃናት መካከል ስሙ ከጥንት ትንቢቶች ጋር የተሳሰረው የዓለምን ፍጻሜ ቁልፍ እንደያዘ የሚነገርለት ስለሚመጣው ደጉ ዘመን ብስራትን ያመጣው ነገር ግን በብዙዎች ዘንድ ስሙ በደንብ የማይታወቅ አንድ ሊቀ መላእክት እንዳለ ታውቃላችሁ? ይህ ኃያል መልአክ ለምን በሚስጥር የተያዘ ይመስላችኋል? ዛሬ መጋረጃውን ገልጠን ስለ ቅዱስ ኡራኤል እንማራለን። ይህ ቪዲዮ ስለ አንድ መልአክ ታሪክ ብቻ አይደለም። ይልቁንም ከአዳም ውድቀት በኋላ የኤደን ገነትን በነበልባል ሰይፍ ስለጠበቀው ለነብዩ ዕዝራ የፍጻሜውን ዘመን ምልክቶች አንድ በአንድ ስለገለጠለትና በጨለማው ዘመን ለኢትዮጵያ ስለሚመጣው የብርሃን ዘመን ስለተናገረው አስደናቂ ትንቢት በጥልቀት የምንመረምር ይሆናል። የቅዱስ ኡራኤልን ድብቅ ታሪክ፣ ኃይልና በሕይወታችን ውስጥ ያለውን ሚና ለማወቅ ከፈለጋችሁ ጥቂት ደቂቃዎችን ሰጥታችሁን እስከ መጨረሻው አብራችሁን ቆዩ። ከኛ ጋር በምታሳልፉት ጥቂት ደቂቃዎች እንደማትቆጩ እርግጠኞች ነን። ውድ ተመልካቾች፣ እንደተለመደው ቪዲዮን ላይክ በማድረግ እንድትጀምሩ በታላቅ ትህትና እንጠይቃለን። በሕይወት ጉዟችን ሁላችንም ጨለማ ያጋጥመናል። ግራ መጋባት፣ ጥርጣሬ፣ ለምን ብለን የምንጠይቅባቸው ጊዜያት። በፊታችን ያለው መንገድ ጭጋግ ሲሆን መልስ የሌለን በሚመስሉ ጥያቄዎች ስንታመስ ከየትኛውም አቅጣጫ ሊመጣ የሚችል አንድ የብርሃን ጭላንጭል እንመኛለን። በሰማያት ካሉ ታላላቅ ኃይላት መካከል ስሙ ከብርሃን ጋር የተቆራኘ ተግባሩም የሰውን ልጅ አእምሮ ማብራት የሆነ አንድ ሊቀ መላእክት አለ፣ ቅዱስ ኡራኤል። የቅዱስ ኡራኤልን ማንነት ለመረዳት ጉዟችንን ከስሙ መጀመር አለብን። ስም መጠሪያ ብቻ አይደለም። በተለይም በመንፈሳዊው ዓለም ስም ማንነትን፣ ተግባርንና ስልጣንን ይገልጣል። ኡራኤል የሚለው ስም ከጥንታዊው የዕብራይስጥ ቋንቋ የተወሰደ ሲሆን ሁለት ቃላትን ያጣምራል፣ ኡርና ኤል። ኡር ማለት ብርሃን ወይም እሳት ማለት ነው። ኤል ማለት ደግሞ እግዚአብሔር ማለት ነው። ስለዚህ ኡራኤል የሚለው ስም ሁለት እጅግ ኃይለኛ ትርጉሞችን ይይዛል። የእግዚአብሔር ብርሃን የሚለው የመጀመሪያውና ዋነኛው ትርጉሙ ነው። ኡራኤል መለኮታዊ እውነትን፣ ጥበብንና መረዳትን ለሰው ልጆች የሚያመጣ፣ አእምሮን የሚያበራ፣ የጥርጣሬንና የድንቁርናን ጨለማ የሚገፍ መልአክ ነው። ልክ ፀሐይ አካላዊውን ዓለም እንደምታበራ ኡራኤልም የመንፈስን ዓለም ያበራል። እውነትን ፍለጋ ለሚንከራተቱ ሁሉ መሪ ኮከብ ነው። የእግዚአብሔር እሳት የሚለው ደግሞ ሁለተኛውና ግርማ ሞገስ ያለው ትርጉሙ ነው። እዚህ ላይ ያለው እሳት እንደምናስበው አይነት አጥፊ ነበልባል አይደለም። ይልቁንም የመለኮታዊ ኃይል፣ የንጽህናና የፍርድ ምልክት ነው። የመንጻት እሳት። ልክ ወርቅ በእሳት እንደሚነጥር የእግዚአብሔር እሳትም የሰውን ነፍስ ከኃጢአት ያነጻል። የፍርድ እሳት። በመጨረሻው ቀን በኃጥአን ላይ የሚመጣውን መለኮታዊ ፍርድ ያመለክታል። የመገኘት እሳት። እግዚአብሔር በሙሴ ፊት በቁጥቋጦ ላይ በእሳት እንደተገለጠው የቅድስናና የግርማው ምልክት ነው። ስለዚህ ቅዱስ ኡራኤል ባለ ሁለት ስለት ሰይፍ እንደያዘ ነው። በአንድ በኩል የሚያበራ ብርሃን፣ በሌላ በኩል ደግሞ የሚያነጻ እሳት። እርሱ ከሰባቱ ሊቃነ መላእክት አንዱ ሆኖ በእግዚአብሔር ዙፋን ፊት ይቆማል። እያንዳንዱ ሊቀ መላእክት የራሱ የሆነ ልዩ ተልእኮ እንዳለው ሁሉ የኡራኤል ዋነኛ ተልእኮ የጥበብና የትንቢት አገልግሎት ነው። የሰውን ልጅ አእምሮ ከፈጣሪው ጥበብ ጋር የማገናኘት ድልድይ ነው። የቅዱስ ኡራኤልን ስልጣንና ተግባር ለመጀመሪያ ጊዜ በግልጽ የምናየው በሰው ልጅ ታሪክ የመጀመሪያውና አሳዛኙ ምዕራፍ ላይ ነው። እግዚአብሔር ሰውን በክብር ፈጥሮ ፍጹም በሆነችው በኤደን ገነት አኖረው። ነገር ግን አዳምና ሔዋን በዲያብሎስ ተፈትነው የእግዚአብሔርን ትእዛዝ አፈረሱ። በዚህም ምክንያት ከፈጣሪያቸው ኅብረት ተለዩ። ሞትና መከራም በላያቸው ሰለጠነ። ውጤቱ አስከፊ ነበር፣ ከገነት መባረር። ነገር ግን ታሪኩ በዚህ አላበቃም። በገነት መሃል የነበረችው የሕይወት ዛፍ የበሏት እንደሆነ የዘላለም ሕይወት የምትሰጠው ዛፍ በኃጢአት በወደቀው የሰው ልጅ እጅ መውደቅ አልነበረባትም። ስለዚህ እግዚአብሔር የገነትን መግቢያ ዘጋ። ይህንን ታላቅና ቅዱስ ስፍራ እንዲጠብቅ የተመደበው ማን ይመስላችኋል? የዘፍጥረት መጽሐፍ እንዲህ ይላል፣ ወደ ሕይወት ዛፍ የሚወስደውን መንገድ ለመጠበቅ ኪሩቤልንና የምትገለባበጥ የነበልባል ሰይፍን በኤደን ገነት ምስራቅ አስቀመጠ። ኦሪት ዘፍጥረት ምዕራፍ 3 ከቁጥር 24።
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊትና በሌሎች ጥንታዊ መጻሕፍት መሠረት ይህንን የነበልባል ሰይፍ ይዞ የገነትን በር ከሚጠብቁት አንዱና ዋነኛው ሊቀ መላእክት ቅዱስ ዑራኤል ነው። እዚህ ጋር አንድ ወሳኝ ጥያቄ ይነሳል። መጽሐፍ ቅዱስ በግልጽ ኪሩቤል ካለ ቅዱስ ዑራኤልን የምንጠቅሰው ለምንድን ነው? መልሶ ያለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥልቅ ትውፊትና ትርጓሜ ውስጥ ነው። ቤተክርስቲያን ይህንን ስታብራራ ሁለቱ ሐሳቦች እንደማይጋጩና እንደውም አንዱ ሌላውን እንደሚያብራራ ታስተምራለች። በመጀመሪያ ዑራኤል የሚለው ስም ትርጉም የእግዚአብሔር እሳት ማለት ነው። የገነትን በር የዘጋው ደግሞ የነበልባል ሰይፍ ነው። ስለዚህ የእግዚአብሔር እሳት የተባለው ሊቀ መላእክት ያንን የእሳት ሰይፍ እንደሚይዝ መሰየሙና መንፈሳዊ ተዛማጅነት አለው። በሁለተኛ ደረጃ ኪሩቤል ቅዱሳን ስፍራዎችን የሚጠብቁ የመላእክት አለቃ ሲሆኑ ዑራኤል ደግሞ ሊቀ መላእክት ማለትም የመላእክት አለቃና አዛዥ ነው። ስለዚህ ትውፊቱ የሚነግረን ዑራኤል የኪሩቤልን ሰራዊት እየመራ ይህንን ታላቅ ጥበቃ ይመራ እንደነበር ነው። ይህንን ማብራሪያ የምናገኘው እንደ ድርሳነ ዑራኤልና በየዓመቱ ጥር 22 ቀን በሚነበበው ስንክሳር ባሉ የቤተ ክርስቲያን መጻሕፍት ውስጥ በግልጽ ተጽፎ ነው። ስለዚህ የቤተ ክርስቲያን ትውፊት መጽሐፍ ቅዱስን የሚቃረን ሳይሆን በውስጡ ያለውን የበለጠ የሚያብራራና የሚያሰፋ ነው። ይህንን ከተረዳን ዘንድ የገነትን በር የጠበቀው ታላቅ መልአክ ቅዱስ ዑራኤል መሆኑን እንገነዘባለን። እዚህ ላይ ዑራኤልን እንደ ጨካኝ ጠባቂ ማየት የለብንም። እርሱ አዳምና ሔዋንን ከገነት እንዲወጡ ያደረገው አይደለም። እርሱ የውጤቱ ጠባቂ ነው እንጂ። የእርሱ መቆም የኃጢአት ውጤት ምን ያክል ከባድ እንደሆነ የሚያሳይ ሕያው ምልክት ነው። የእሳት ሰይፍ። ይህ ሰይፍ የኃጢአትና የቅድስናን መለያየት ያሳያል። በኃጢአት የወደቀ ማንኛውም ነገር ያለ ንስሐ ወደ እግዚአብሔር ቅድስና መቅረብ እንደማይችል ያውጃል። ጠባቂነቱ። ይህ ጥበቃ የቅጣት ብቻ ሳይሆን የምህረትም ጭምር ነው። የሕይወት ዛፍን መጠበቁ የሰው ልጅ በኃጢአት ሁኔታ ውስጥ ሆኖ ከእርሷ በልቶ ለዘላለም በዚያው ኩነኔ እንዳይኖር መከልከልም ነው። እግዚአብሔር ለሰው ልጅ ያዘጋጀው የድኅነት ዕቅድ እስኪፈጸም ድረስ ገነትን የመጠበቅ ታላቅ ኃላፊነት ነበር። ስለዚህ ዑራኤል በሰው ልጅ ታሪክ መጀመሪያ ላይ በውድቀታችንና በተስፋችን መካከል እንደቆመ እናየዋለን። የኃጢአትን ዋጋ እያስታወሰ ግን ደግሞ ወደፊት ስለሚመጣው መቤዠት በዝምታ እየመሰከረ ከአዳም ውድቀት ከብዙ መቶ ክፍለ ዘመናት በኋላ የእስራኤል ሕዝብ በታሪካቸው ውስጥ እጅግ አስከፊ በሆነ ወቅት ላይ ነበሩ። ኢየሩሳሌም ፈርሳለች፣ ቤተ መቅደሱ ተቃጥሏል፣ ሕዝቡም በባቢሎን ምርኮኛ ሆነው ይኖራሉ። በዚህ የጨለማ ዘመን ዕዝራ ሱቱኤል የተባለ አንድ ጻድቅና ነቢይ ይኖር ነበር። ዕዝራ በሕዝቡ ላይ በመጣው መከራ ልቡ እጅግ ተሰብሮ ነበር። ሌሊት ሌሊት ከእግዚአብሔር ፊት እየወደቀ በእንባና በጩኸት ይጸልይ ነበር። ጥያቄዎቹ የብዙዎቻችን ጥያቄዎች ናቸው። ሁሉን ቻይ አምላክ ሆይ ለምንድነው የመረጥከው ሕዝብህ እንዲህ ያለ መከራ የሚቀበለው? ለምንድነው ኃጢአተኞችና አረማውያን በላያችን ሰልጥነው በሰላም የሚኖሩት? የጽድቅና የኃጢአት ሚዛን የታለ? ፍርድህ የዘገየው ለምንድነው? እነዚህ ጥያቄዎች ከልብ ጥልቅ ሐዘንና እውነትን ከመፈለግ የተነሱ ነበሩ። እግዚአብሔርም የባሪያውን የዕዝራን ጩኸት ሰማ። መልስ እንዲሰጠውና የጥበቡን ምስጢር እንዲገልጥለት የላከው መልአክ ማን ይመስላችኋል? አዎ የብርሃንና የመረዳት መልአክ የሆነውን ቅዱስ ዑራኤልን ነበር። ዑራኤል ለዕዝራ እንደሚታሰበው ቀጥተኛ መልስ አልሰጠውም። ምክንያቱም መለኮታዊ ጥበብ በቀላሉ የሚገኝ ነገር አይደለም። መጀመሪያ ዕዝራ የሰው ልጅ አእምሮ ምን ያክል ውስን እንደሆነ እንዲረዳው ይፈልግ ነበር። ስለዚህ ዑራኤል በምሳሌዎችና በፈተናዎች ማስተማር ጀመረ። የቅዱስ ዑራኤል የመጀመሪያው ትምህርት የሰው ልጅ ዕውቀት ውስንነት። ዑራኤል ዕዝራን 3 የማይቻሉ ጥያቄዎችን ጠየቀው። ሂድና የእሳትን ክብደት መዝንልኝ፣ ሂድና የንፋስን አመጣጥ ለካው፣ ሂድና ያለፈውን ቀን መልሰህ አምጣው። ዕዝራ እነዚህን ጥያቄዎች ሲሰማ ግራ ተጋባ። ጌታዬ ሆይ ማን ይህንን ማድረግ ይችላል? እኔ በምድር ላይ የምኖር ሰው ነኝ። አንተ የጠየቅከኝ ግን የሰማያት ምስጢር ነው። ዑራኤልም እንዲህ ሲል መለሰለት፣ በዓይንህ የምታየውንና በዙሪያህ ያለውን እሳትና ነፋስ እንኳን መመዘንና መለካት ካልቻልክ እንዴት አድርገህ የልዑል እግዚአብሔርን ፍርድና የዘመናትን መንገድ ለመረዳት ትችላለህ? በምድር ያለውን ገና ሳታውቅ የሰማዩን ምስጢር እንዴት ትመረምራለህ? ይህ የመጀመሪያው ትምህርት ነበር። ትሕትና።
መለኮታዊ ጥበብን ለማግኘት የመጀመሪያው ቁልፍ የራስን አለማወቅ መቀበል መሆኑን ቅዱስ ኡራኤል አስተማረው። የኡራኤል ሁለተኛው ትምህርት የፍጥረት ሥርዓት። ከዚህ በኋላ ኡራኤል ዕዝራን ወደ ጥልቅ ራእይ ወሰደው። ጫካውና ባህሩ እርስ በእርስ ቦታ እንቀያየር ብለው ቢስማሙ ጫካው በባህር ውስጥ ማደግ፣ ባህሩም በጫካ ውስጥ መኖር እንደማይችሉ አሳየው። ይህም እያንዳንዱ ፍጥረት የራሱ የሆነ ሥርዓትና ወሰን እንዳለው፣ የሰማይ ምስጢር ለሰማያውያን የምድርም ለምድራውያን እንደሆነ ለማስረዳት ነበር። በመቀጠልም ኡራኤል ዓለም ልክ እንደ አዲስ ነፍሰ ጡር ሴት እንደሆነች ነገረው። ምጥ ከመድረሱ በፊት ሕፃኑ መወለድ እንደማይችል ሁሉ የዓለምን ፍጻሜና የጻድቃን ሽልማት ጊዜው ሳይደርስ ሊመጣ አይችልም። እግዚአብሔር ሁሉን ነገር በጊዜውና በሥርዓቱ ያደርጋል። የኡራኤል ሦስተኛው ትምህርት የፍጻሜው ራእይ። ዕዝራ አእምሮውን በትሕትና ካዘጋጀ በኋላ ኡራኤል የዓለምን የወደፊት ታሪክና የፍጻሜውን ምልክቶች ሊገልጥለት ጀመረ። ይህ በዕዝራ ሱቱኤል መጽሐፍ ላይ በሰፊው የተጻፈ ክፍል ነው። ኡራኤል አንድ ባለ 3 ራስና ብዙ ክንፎች ያሉት አስፈሪ ንስር ከባህር ሲወጣ አሳየው። ይህ ንስር በዓለም ላይ የሚነሱትን ኃያላን መንግስታትና ነገስታት የሚያመለክት ነበር። ንስሩ በክፋቱና በትዕቢቱ ሲገዛ ከቆየ በኋላ አንበሳ ተብሎ የተሰየመው መሲሁ መጥቶ እንደሚያጠፋውና ለጻድቃን እረፍት እንደሚሰጥ አሳየው። በመቀጠልም ከባህር ልብ ውስጥ እንደ ሰው የሚመስል ፍጡር ሲወጣና ስፍር ቁጥር የሌላቸው ሰራዊት ሊወጉት ሲሰበሰቡ እርሱ ግን ከአፉ በሚወጣው የእሳት ትንፋሽ ሁሉንም እንዳጠፋቸው አሳየው። ይህ ራእይ ወልደ እግዚአብሔር በመጨረሻው ዘመን በኃይልና በክብር መጥቶ የክፋትን ኃይላት ሁሉ ድል እንደሚነሳ የሚያሳይ ነበር። ቅዱስ ኡራኤል የመጨረሻው ዘመን ሲቀርብ በዓለም ላይ የሚከሰቱትን ምልክቶች በዝርዝር ነገረው። ፀሐይ በድንገት በሌሊት ታበራለች፣ ጨረቃም በቀን ትታያለች። ከእንጨት ደም ይፈሳል፣ ድንጋይም ድምፅ ያወጣል። ሕዝቦች ይናወጣሉ፣ ሥርዓት አልበኝነት ይነግሳል። ጨው የሌለው ውሃ ይገኛል። ጓደኛ በጓደኛው ላይ እንደ ጠላት ይነሳል። ጥበብ ትሰወራለች፣ ድንቁርናም ይነግሳል። እነዚህ ሁሉ ራእዮች ዕዝራን ለማስፈራራት አልነበሩም። ዓላማቸው 3 ነበር፤ ለማጽናናት፣ ለማስተማርና ለማዘጋጀት። ምንም እንኳን ክፋት ለጊዜው የበላይ ቢመስልም የእግዚአብሔር ፍትህ በመጨረሻም እንደሚያሸንፍ ለማሳየት። የዓለም ታሪክ በዘፈቀደ የሚጓዝ ሳይሆን በእግዚአብሔር ቁጥጥር ስር ያለ መሆኑን ለማስረዳትና አማኞች እነዚህን ምልክቶች ሲያዩ የጌታ መምጫ እንደቀረበ አውቀው በንስሐና በጸሎት እንዲዘጋጁ ለማሳሰብ። ቅዱስ ኡራኤል ለ40 ቀናት ከዕዝራ ጋር ቆይቷል። በዚህ ጊዜ ውስጥ የጠፉትን የሕግ መጻሕፍት ዕዝራ እንደገና እንዲጽፍ ኃይልና ጥበብ ሰጥቶታል። ስለዚህ ኡራኤል የጥበብ ገላጭ ብቻ ሳይሆን የጠፋውን የእግዚአብሔር ቃል ወደ ነበረበት እንዲመለስ ያደረገ ድንቅ መልአክ ነበር። ቅዱስ ኡራኤል ለነቢዩ ዕዝራ የዓለምን ታላላቅ ምስጢራት እንደገለጠለት ሁሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በከፍተኛ ክብር በሚታወቀው በድርሳነ ኡራኤል መጽሐፍ ላይም ለመጨረሻው ዘመን ተስፋ የሚሆን ታላቅ ትንቢትን ገልጧል። ይህ ትንቢት ስለ ደጉ ዘመንና ስለሚነሳው ጻድቅ ንጉሥ ይናገራል። ድርሳኑ እንደሚተነበየው ይህ መልካም ዘመን ከመምጣቱ በፊት ዓለም በከፍተኛ መከራ ውስጥ ያልፋል። ኃጢአት እንደ ጎርፍ ይፈሳል። ፍቅር ከሰው ልጆች ልብ ውስጥ ትቀዘቅዛለች። ገዢዎች ሕዝብን ይበድላሉ፣ ፍትህም ትጠፋለች። ምድር በግፍና በአመፅ ትሞላለች። የጻድቃንም ጩኸት ወደ ሰማይ ይደርሳል። በዚህ የጨለማ ወቅት የእግዚአብሔር ምሕረት የጻድቃንን ጩኸት ይሰማል። ያኔ የብርሃንና የጥበብ መልአክ የሆነው ቅዱስ ኡራኤል ታላቅ ተልእኮ ተሰጥቶት ከሰማይ ይወርዳል። ተልእኮውም በምድር ላይ የተሰወረውን ልቡ ንጹሕና እግዚአብሔርን የሚፈራውን ሰው ፈልጎ በማንገስ የሰላምንና የፍትህን ዘመን መጀመር ነው። ድርሳኑ ይህንን ክስተት በሚያስደንቅ ሁኔታ ይገልጸዋል። ቅዱስ ኡራኤል ያንን ከንጉሥ ዘር የሆነውን ነገር ግን በዝምታና በትሕትና የሚኖረውን ሰው ያገኘዋል። ንጉሥ መሆንን የማይፈልገውን ይህንን ጻድቅ ሰው በኃይል ይቀባዋል። ከሰማይ የወረደ የብርሃን መስቀልን ወይም የድል ሰይፍን በእጁ ያስይዘዋል። አትፍራ፣ እግዚአብሔር መርጦሃልና ኃይል ካንተ ጋር ይሆናል በማለት ያጸናዋል። ይህ ንጉሥ በቅዱስ ኡራኤል መሪነትና ጥበቃ ስር ሆኖ ይነሳል። የክፋትንና የአመፅን ኃይላት ሁሉ ድል ያደርጋል። ከዚያም በኋላ በምድር ላይ ደጉ ዘመን ተብሎ የሚጠራ የተስፋ ዘመን ይጀምራል። በዚህ ደጉ ዘመን የሚከተሉት ይሆናሉ ተብሎ ተጽፏል። ፍጹም ሰላም፣ ጦርነትና ጠብ ከምድር ላይ ይጠፋሉ። አንበሳና በግ፣ ነብርና ፍየል አብረው ይሰማራሉ። ሰው በሰው ላይ ክፉ አያስብም።
ፍርድ ለድሆች ይሆናል፣ ጉቦና ወገንተኝነትም ይጠፋል። እውነት በየቦታው ትነግሳለች፣ ረሃብና ችግር አይኖርም። ምድር ፍሬዋን በበረከት ትሰጣለች፣ አንዲት ዘር 100 ፍሬ ታፈራለች። ወንዞች በማርና በወተት ይፈሳሉ ተብሎ ይነገራል። ሰዎች በሙሉ ልባቸውን ወደ እግዚአብሔር ይመልሳሉ። አብያተ ክርስቲያናት በምዕመናን ይሞላሉ። ቅድስናና ንጽሕና የሕይወት መገለጫ ይሆናል። የኢትዮጵያ አንድነትና ክብር። ሀገሪቱ ኅብረቷ ተጠብቆ በዓለም ፊት የጽድቅና የሰላም ተምሳሌት ትሆናለች። ይህ ትንቢት በድርሳነ ኡራኤል ውስጥ የተጻፈው አማኞች በመከራ ጊዜ ተስፋ እንዳይቆርጡ እግዚአብሔር በወዳጁ በቅዱስ ኡራኤል በኩል ለምድር ያዘጋጀላትን መልካም ዘመን በናፍቆትና በጸሎት እንዲጠባበቁ ለማስተማር ነው። የኡራኤልን ሚና የዓለምን ፍጻሜ ምስጢር ከመግለጥ ባለፈ የእግዚአብሔርን የመልካም ዘመን ዕቅድ አስፈጻሚ መሆኑን ያሳያል። የቅዱስ ኡራኤል አገልግሎት በጥልቅ ሰማያዊ ምስጢራትና በትንቢት ብቻ የተወሰነ አይደለም። እርሱ በጭንቀትና በመከራ ጊዜ ለሚጮሁት በፍጥነት የሚደርስ አዳኝም ነው። ከዚህ ጋር ተያይዞ በኢትዮጵያ ቤተክርስቲያን ስንክሳር ላይ የተመዘገበው ታላቅ ታሪክ አለ። ጌታችን ኢየሱስ ክርስቶስ በቤተልሔም በተወለደ ጊዜ ንጉሥ ሄሮድስ በስጋት ተሞልቶ በቤተልሔምና በአካባቢዋ ያሉትን የ2 ዓመትና ከዚያ በታች የሆኑ ሕፃናትን በሙሉ እንዲገደሉ አዋጅ አወጣ። በዚህ ጊዜ የመጥምቁ ዮሐንስ እናት የሆነችው ቅድስት ኤልሳቤጥ ገና ሕፃን የነበረውን ልጇን ዮሐንስን ይዛ ወደ በረሃ ሸሸች። የሄሮድስ ወታደሮች ግን ተከተሏት። ኤልሳቤጥ ከፊት ለፊቷ ገደል፣ ከኋላዋ ደግሞ ገዳይ ወታደሮች ሲከቧት መሄጃ አጣች። በዚያች ቅጽበት በእንባ ተውጣ ወደ እግዚአብሔር ጮኸች። የአብርሃም የይስሐቅና የያዕቆብ አምላክ ሆይ ይህንን ሕፃን አድንልኝ ብላ ጸለየች። ልክ ጩኸቷን እንደጨረሰች ሰማይ ተከፍቶ የእግዚአብሔር ብርሃን በቦታው ላይ አበራ። ሊቀ መላእክት ቅዱስ ኡራኤል ከሰማይ ወረደ። በእጁ በያዘው የብርሃን በትር ከፊት ለፊቷ የነበረውን ትልቅ ተራራ መታው። በዚያች ቅጽበት ታላቅ ተአምር ተፈጸመ። ተራራው እንደ በር ተከፍቶ በውስጡ ዋሻ ተገለጠ። ኡራኤል ቅድስት ኤልሳቤጥንና ሕፃኑን ዮሐንስን ወደ ዋሻው ውስጥ እንዲገቡ አዘዛቸው። እነርሱም እንደገቡ ተራራው እንደገና ተዘጋ። ወታደሮቹ ሲደርሱ ያገኙት ድፍን ተራራን ብቻ ነበር። ምንም ምልክት አላገኙም። ቅዱስ ኡራኤል በዚያ ዋሻ ውስጥ ለብዙ ዓመታት ኤልሳቤጥንና ዮሐንስን ከሰማይ በሚወርድ መና እየመገበ ጠበቃቸው። ይህ ታሪክ ኡራኤል የትንቢትና የጥበብ መልአክ ብቻ ሳይሆን በአስቸጋሪ ጊዜያት የንጹሐን ጠባቂና አዳኝ መሆኑን ያሳያል። የቅዱስ ኡራኤል መገኘት በጥንታዊ መጻሕፍት ብቻ የተወሰነ አይደለም። እስከ ዛሬዋ ቀን ድረስ በቤተ ክርስቲያን ሕይወት ውስጥ ሕያው የሆነ መገኘት አለው። በኦርቶዶክሳዊ ስዕላት ላይ ቅዱስ ኡራኤል በልዩ ምልክቶች ይወከላል። በተለይም በእጁ የያዘው እሳት በጣም የተለመደው ምልክቱ ነው። ይህ እሳት ቀደም ብለን እንዳየነው የመለኮታዊ ጥበብን ብርሃን፣ የንስሐን መንጻትና የፍቅርን ሙቀት ያመለክታል። ምዕመናን ይህንን ሲመለከቱ ኡራኤል የድንቁርናን ጨለማ የሚያስወግድ ብርሃን እንዲሰጣቸው ይጸልያሉ። ቅዱስ ኡራኤል ጽዋ ይዞ በብዛት ይሳላል። ይህም ምስጢርና ዕውቀት ገላጭነቱን አጉልቶ ያመለክታል። አንዳንዴ ደግሞ የብራና ጥቅል ይዞ ይሳላል። ይህም የትንቢትና የሕግ መልአክ መሆኑን ለዕዝራ የገለጠለትን መለኮታዊ ምስጢራት እንደያዘ ያሳያል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊቀ መላእክት የቅዱስ ኡራኤልን ዓመታዊ ክብረ በዓል በታላቅ ድምቀት ጥር 22 ቀን ታከብራለች። በዚህ ቀን ምዕመናን ወደ ቤተክርስቲያን በመሄድ በስሙ በተሰየሙት ታቦታት ፊት ይጸልያሉ። በተለይም ተማሪዎች ለፈተና በሚዘጋጁበት ጊዜ፣ ተመራማሪዎች እውነትን በሚፈልጉበት ጊዜ፣ እንዲሁም ዳኞች ፍትሃዊ ውሳኔን ለመስጠት በሚቸገሩበት ጊዜ የኡራኤልን ረዳትነትና ጥበብ እንዲሰጣቸው ሊማጸኑት ይገባል። በጉዟችን መጀመሪያ ላይ አራተኛው ሊቀ መላእክት ማን ነው ብለን ጠይቀን ነበር። አሁን መልሱን አግኝተናል። ቅዱስ ኡራኤል የኤደን ገነት ጠባቂ፣ የኃጢአትና የቅድስናን ወሰን የሚያሳይ የዕዝራ ሱቱኤል መምህር፣ የሰውን ልጅ ውስንነትና የእግዚአብሔርን ታላቅነት ያስተማረ፣ የዓለምን ፍጻሜ ምስጢር የገለጠ፣ ነገር ግን ዓላማው ተስፋን ለመስጠት እንጂ ለማስፈራራት ያልነበረ የሕፃኑ መጥምቀ መለኮት የቅዱስ ዮሐንስ አዳኝ፣ በጨለማ ሰዓት የደረሰ የተአምራት መልአክ። የኡራኤል ታሪክ እግዚአብሔር ለሰው ልጆች ያለውን ጥልቅ ፍቅር የሚያሳይ ነው። እኛ በጨለማ ውስጥ ስንሆን፣ ግራ ስንጋባ፣ ለምን ብለን ስንጮህ እርሱ መልስ ለመስጠት ዝግጁ ነው። ነገር ግን መልሱ የሚመጣው በትሕትናና በእምነት ለሚጠይቁት ነው። የቅዱስ ኡራኤል ብርሃንና እሳት ለጥንት ነቢያት ብቻ የተሰጠ አይደለም፣ ለእያንዳንዳችን የተሰጠ ነው። በሕይወታችን ውስጥ ውሳኔ ለመወሰን ስንቸገር
የኡራኤል ብርሃን መንገዱን ያሳየን ዘንድ እንጸልይ። በጥርጣሬና በፍርሃት ስንዋጥ የኡራኤል እሳት ያንን ጨለማ ያቃጥልልን ዘንድ እንለምን። የእግዚአብሔርን ቃል ለመረዳት ስንሻ እርሱ የአእምሮአችንን መጋረጃ ይገልጥልን ዘንድ እንማጸን። ታሪኩ የሚያበቃው እዚህ ላይ አይደለም። የሚጀምረው በእያንዳንዳችን ሕይወት ውስጥ ነው። አንድ ጥያቄ ልጠይቃችሁ። በሕይወታችሁ ውስጥ ልክ እንደ ነቢዩ ዕዝራ ይህንን ነገር መረዳት አለብኝ ብላችሁ በጥልቅ የተጨነቃችሁበት ወይም ለምን ብላችሁ የጠየቃችሁበት ጊዜ አለ? የቅዱስ ኡራኤል ጥበብና ብርሃን እንዲገልጥላችሁ የምትፈልጉት የትኛውን የሕይወታችሁን ክፍል ነው? በትምህርታችሁ፣ በሥራችሁ፣ በቤተሰብ ሕይወታችሁ ወይስ በመንፈሳዊ ጉዟችሁ? ልባችሁን ከፍታችሁ ሐሳባችሁን ከታች በኮሜንት መስጫው ላይ አካፍሉን። እርስ በርስ እንበረታታለን። ሁሉንም ኮሜንቶች በጉጉት እናነባለን። የዛሬው የቅዱስ ኡራኤል ታሪክ እንደነካችሁና እንዳስተማራችሁ ተስፋ እናደርጋለን። እንደዚህ ያሉ የቅዱሳንን የመላእክትንና የቤተ ክርስቲያንን ጥልቅ ምስጢራት እየመረመርን ለሕይወታችን መመሪያ የምናደርግባቸውን ሌሎች ብዙ ቪዲዮዎች እንዳያመልጧችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን የቻናላችን ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ የሊቀ መላእክት የቅዱስ ኡራኤል ረዳትነት፣ ጥበቃና ብርሃን ከሁላችን ጋር ይሁን። አሜን።